ይባላል። የመጣሁት ከአውትሼን ትምህርት ቤት ነው። አሁን የማቀርብላችሁ የሚሄድ ፍሪጅ ነው። ይህም ፍሪጅ በምትመለከቱት እዚህ ኔጌቲቭ እና ፖዚቲቭ ቦታ ሶኬቱን ስላላመጣሁት ነው። ሶኬቱን እዚህ ጋር በምሰኩበት ጊዜ ይሄኛው ይሽከረከራል። ይሄኛው ደግሞ በሚሽከረከርበት ጊዜ እዚህ ውስጥ ንፋስ ይሰጣል። ንፋስ በሚሰጥበት ሰዓት ልክ እንደ ፍሪጅ ያገለግላል። እሱም በዛው እያለ ይሄኛውን ከስር ያለው የመኪና እንደ መኪናነት ይሄዳል። ይሄኛው እዚህ ጋር የምትመለከቱት ስላዳመጣችሁ አመሰግናለሁ። እኔ እስራኤል ሰለሞን ይባላል። የመጣሁት ከአራተኛ ኤ ክፍል ነው። አሁን ማቀርብላችሁ ፈጠራ ነው። ይሄ ፈጠራ ቬንቲሌተር ነው። ቬንቲሌተሩን ለመስራት የተጠቀምኩትኝ ባትሪ ድንጋይ ይሄው እንደምታዩት ኤሌክትሪክ ተጠቅሜያለሁ። እዚህ ጋር ወረቀት ተጠቅሜያለሁ። ክዳን፣ ዲናሞ እንዲሁም ኦን-ኦፍ ተጠቅሜያለሁ። ስላዳመጣችሁ አመሰግናለሁ። ስሜ በሱፍቃን ሙላቱ ይባላል። የመጣሁት ከአራተኛ ኤ ክፍል ነው። አሁን ማቀርብላችሁ ጁስ ማፍጫ ነው። ይህንን የሰራሁት ከኤሌክትሪክ እና ከዲናሞና ከባትሪ ድንጋይ የሰራሁት ካርቶንን ተጠቅሜያለሁ። ውስጡ ክዳንና ወረቀት አለ። ስላዳመጣችሁ አመሰግናለሁ። ስሜ አቤኔዘር ተመስገን ይባላል። የመጣሁት ከአውትሼን አካዳሚ ነው። የክፍሌ አራተኛ ኤ ሲሆን ይህንን የሰራሁት ከጓደኞች ጋር ተባብሬ ነው። ይህ የሚጠቅመን ማታ ማታ በምንተኛበት ጊዜ መብራት ሲሄድ በትንሹ ሊያስመለክተን ስለሚችል እሱን አስበን ነው እና የሰራ ነው። ይህንን ለመስራት የተጠቀምነው ካርቶን፣ እንጨት፣ ፕላስቲክ እና ፕላስተር ሲሆን እና የእንትን ላይተር ተጠቅመናል እና ባትሪ ድንጋይ በባትሪ ድንጋይ ነው የሚሰራው። በትንሹ ሊያስመለክተን ይችላል። በምታዩት መልኩ በዚህ መልኩ ሊያስመለክተን ስለሚችል በሱ ታሳቢነት የሰራ ነው። ስላዳመጣችሁኝ አመሰግናለሁ። ስሜ ቅዱስ ሰለሞን ይባላል። የመጣሁት ከአራተኛ ክፍል ነው። አሁን ማቀርብላችሁ ድሪል ነው። እንደምትመለከቱት የሰራሁት መጀመሪያ ካርቶን፣ ከዛ ባትሪ ድንጋይ፣ ዲናሞ፣ ኮርኪ እና የእስክሪብቶ ቀፎ ሰርቻለሁ። በዛ መልክ ሰርቻለሁ። የነፋሲል አደስ ተትኩል ግንዘራ ተጥፎ አልም ታይክስ ቢደበር ያሱም ስልጣኔ አንቺ ያስቀራል የኔና ማማ